ልጅ በየቦታው ጠላትን ያርበደበርክ ጠላትህን መውጫ መግቢያ ሳጥተህ ብሶት የወለደህ ጀግናዬ ሁሉ በያለህበት ድል እየተቀዳጀህ እንደሆነ በተለያዩ ሚዲያዎች እየሰማን ነው። ትግሉ ቀጥሏል። አማራ አንድና አንድ ያለው ምርጫ ማሸነፍ ብቻ መሆኑን ተረድተህ ምክንያቱም ካላሸነፍክ መኖር እንደማትችል አሳይተውሃል። ካላሸነፍክ በሀገርህ በኢትዮጵያ ውስጥ የማትኖር መሆኑን አረጋግጠውልሃል። ከውሻ ባነሰ ከእንስሳ ባነሰ እየቀጠቀጡ እየገደሉ እየጣሉ በሀገርህ ላይ ባይተዋር አድርገው ሴትህን እየቀጠቀጡ ሌላውንም ሁሉ ከሚፈለገው ኢሰብአዊ በሆነ አይነት መልኩ ኢትዮጵያ ውስጥ እንዳልተወለደ እያደረጉ ነውና ይሄንን ቶለሬት ለማድረግ ይሄንን እንደገና በአሁን ያለው ትውልድ ብሶት ወልዶት አንገብግቦት በኔ ይብቃ ብለህ የተነሳ አማራ ልጅ በሙሉ ይሄንን ትግል ወደፊት ማስቀጠል ነጻነትን ማወጅ በአማራ እናት ላይ በአማራ አባት ላይ በአማራ ርስት ላይ በአማራ ህፃናት ላይ እየደረሰ ያለውን ብሶትና መከራ ባጭር ለማስቀረት ትግልህን አፋፍ መቀጠል ሁሉም በየትኛው ቦታ ያለ አማራ ልጅ በትግሉን እየመራችሁ ትግሉን አንድና ምትክ የሌላት ህይወታችሁን ሰውታችሁ ድል ለማምጣት እየተዋደቃችሁ የታገላችሁ ያላችሁ ወንድሞቻችን እና እህቶቻችን ላቅ ያለ ምስጋና ይድረሳችሁ። በሌላው ቦታ ያለን የአማራ ልጆች በሙሉ እነከሌ ነፃ ያወጡኛል ሳይሆን እነከሌ ድል ያደርጉልኛል ሳይሆን እኔስ ምን አድርጌያለሁ እኔስ ምን እየሰራሁ ነው የሚለውን ተግባራዊ ማድረግ ይኖርብናል። ሌላው እንግዲህ ድርጅታችን አንድና አንድ አብዛኛው የአማራ ልጅ በአራቱም ክፍለ ሀገር አፋብሃ የሚባል ድርጅት አምጦ ወልዷል። ይህ አፋብሃ የተባለ ድርጅት የአማራ ፋኖ ብሔራዊ ኃይል ከተመሰረተ በኋላ በሁሉም ቦታ ጫጫታው በሁሉም ቦታ ጮኸቱ በብልጽግና መንደር መርበድበዱ ቀጥሏል። ስለዚህ ይሄንን አሁን ገና ከመመስረቱ ገና በለጋነቱ ለማስቀረት በዚያም በዚህም አማራ ሳይሆኑ አማራ መስለው አማርኛ ቋንቋ ስለሚናገሩ ብቻ ፖለቲካን ስለሚተነትኑ ብቻ ብዙ መሰናክሎችን ለማምጣት ከፊት ለፊቱ ለመጋለጥና ትግሉን ለማደናቀፍ ከፍተኛ ጥረት እያደረጉ ነው። ይሄ ደግሞ አይሳካም። ይሄንን መቋቋም ያለብን እያንዳንዳችን አፋብሃ ድርጅቴ ነው ምንል የአማራ ብሔራዊ ኃይል አማራ ፋኖ ብሔራዊ ኃይል ድርጅቴ ነው የምንል የአማራ ልጆች በሙሉ መከላከል ፖለቲካውን መስረት ያስፈልጋል። ከዚህ ቀደም በሌላው በኩል የተደራጁት ሌላው በእነስክንድር የሚመራው ድርጅት እነሱ አንድ ሆነው ይምጡ እነሱ አንድ ሆነው ተደራጅተው ከመጡ በእኛም በኩል ተደራጅተናል ሁለት ድርጅትም ሆኖ የአማራን ትግል ወይም የአማራን ህዝብ ነጻነት ለማቅረብና ቶሎ ለማድረስ ወይም ነጻ ለማውጣት በየፊናችን መታገል አለበት ሲሉ የነበሩት አሁን ደግሞ አንዳንድ ነገሮችን ሐሳቦችን አንዳንዶቹ እንዳውም ሁለቱም ድርጅት አይኑር ወደ ማለት እየደረሱ ነው። አንዳንዶቹ ደግሞ ገና በለጋነቱ ገና ሳይጸና በፖለቲካው ዘርፍ አንድ ወር ከምናምን ነው ከተመሰረተ ገና ሳይጸና አንድ እንሁን አንድነት ባላስከፋ ኖሮ አንድነት ግን በተጠና አንድነት ግን በተሰራ አንድነት ግን በደንብ በኢንተለጀንሲው አንድነን የሚሉት ሰዎች ምን አጣደፋቸው ትግሉን ታግሎ ወደፊት ቀጥሎ አንድ ለመሆን ሁላችንም በኢንተለጀንሲ በፖለቲካው በኢኮኖሚ በማንኛውም በወታደራዊ እዝ ያለንን አደረጃጀት ካጠነከርን በኋላ በተለይ አፋብሃ ከጠነከረ ከበረታ እነዚያ አንድ የሚሉት ሰዎች አንድ እንሁን ይያሉ መልእክት የሚልኩት ከዛ በኩል ያሉት ሰዎች እነማን ናቸው ምንድናቸው በእውነት ለአማራ ትግል አስበው ነው በእውነት የአማራ ትግል ወደፊት እንዲራመድ ፈልገው ነው ወይንስ ሌላ ተንኮል አለው የሚለው መጠና ስላለበት ሁላችንም ትግላችንን ማጣጣፍ ነው ያለብን እንጂ አንድ እንሁን ተብሎ ገና ሳይጸናና በትክክል የፖለቲካ አደረጃጀቱ ሳያልቅ መሄዱ ምናልባት ውጤት ሊያመጣ ስለማይችል ጥንቃቄ ያስፈልጋል ወዳጅ ጥንቃቄ ያስፈልጋል። ስለዚህ እያንዳንዳችን የአማራ ልጆች ወኔያችንን የአባቶቻችንን ጀግንነት ሰንቀን ትግላችንን ወደፊት በማራመድ ይሄንን ገዳይ ጨፍጫፊ የብልጽግና አስተዳደር ብቻውን አይደለም ኢትዮጵያ እንድትጠፋ ሌት ተቀን የሚሰር የወንበዴ የጥቁር አፓርታይድ መንግስት ባስቸኳይ ከኢትዮጵያ ምድር ነቅለን ካልጣልን በስተቀር በድርድር በመናምን በቅብጥርሲ የሚመጣ አንዳችም ለውጥ የለም። የአማራ ልጅ እንችላለን እናደርገዋለን ማሸነፍ